ይህ በሽታ ካለብክ እንግዲያውስ ይህ ቪዲዮ ላንተ ነው። አብዛኞቻችን የምንጠቃበትን በሽታ እና ፈውሱ ለማይታየን ሰዎች በሚል ነው ይህን ቪዲዮ የሰራሁት። ይህንም በሽታ ብዙዎቻችን አናውቀውም፣ አናስተውለውም። ኢብኑል ቀይም በሽታና ፈውስ በተሰኘው ጠቃሚ ኪታባቸው እንዲህ ሲሉ ተናገሩ። አነል ኢሽቅ ሁወ መረዱን ሚን አምራዲል ቁሉብ አሉ። ይሄ ፍቅር የሚሉት በሽታ ነው፣ ከልብ በሽታዎች አንዱ ነው ሲሉ ተናገሩ። ምክንያቱም ከአላህ ፍቅር ባዶ በሆነ ልብና ከሱ ራቅ ብሎ በሌላ ነገር የሚካካስ አይነት ስሜት ነው ሲሉ ተናገሩ። አብዛኛው ሰው ከአላህ መንገድ ሲርቅና ከሱ መንገድ ሲያፈነግጥ የሚጠቃው በዚህ አይነት ስሜት ነው ሲሉ ተናገሩ። ምሳሌውን ሲያስቀምጡ ፍቅር ያለ ሰው ምክንያት ከሆነ ይህም ምሳሌ ሲያስቀምጡ ኢብኑል ቀይም ከረጁሊን ወቀዐ በሰረሁ ዐላ ኢምራአቲን ወኢሽቂሃ ወለም ያዕመል ቢሰበቢሃ ከከልዋ ወሙራሰላ ወነሕዊሃ። ልክ አንድ ወንድ ልጅ አይኑ አንዲት ሴት ላይ አርፎ በሷ ፍቅር ምንም ስራዎችን አይሰራም፣ ራሱን ገለል አድርጎ ከሰዎች እንደዚሁም ደብዳቤዎችን እንደ መጻፍ አይነት ነገር ነው ሲሉ ተናገሩ። ይህ በሽታ የሚታየው ከአላህ ፍቅር ባዶ በሆነ ልብ ውስጥ የሚገኝ በሽታ ነው ሲሉ ተናገሩ። አላህ በሱ መንገድ ላይ ስኬትን ይስጠን፣ በሱ መንገድ ላይ ብርታትን ይስጠን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።